ከጨዋታው ግብ በላይ ብዙ ቀይ ካርዶችን የተመለከትንበት የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ አሸናፊነት እነሆ ተጠናቀቀ። ታሪክ ለሶስተኛ ጊዜ በዚህ ሜዳ ላይ ተመዝግቧል። በ1970 እና 86 የዓለም ዋንጫን ያስተናገደው አስቴካ ስታዲየም በልዩ ህብረ ቀለም ያሸበረቀውን የ2026 የፊፋ ዓለም ዋንጫ መክፈቻ ስነስርዓትን በድጋሚ በማስተናገድ ሃትሪክ ሰርቷል። መላው ዓለም በጉጉት የጠበቀው ውድድሩ በልዩ የመክፈቻ ስነስርዓት የሜክሲኮን ጥንታዊ ስልጣኔዎች ማያና አስቴክ በምስል ተቀነባብረው ለእይታ የቀረቡ ሲሆን ከ500 በላይ ዳንሰኞች በጃጓርና ፍላሚንጎ መልክ በተሰሩ ልብሶች ተጊጠው ጥንታዊውንና ዘመናዊውን የሜክሲኮን መንፈስ አጣምረው አቅርበውታል። ሻኪራ ከበርናቦይ ጋር የውድድሩን ይፋዊ መዝሙር ዳይ ዳይ ለመጀመሪያ ጊዜ በቀጥታ አቅርበውታል። የአፍሪካ ላቲንና ዓለም አቀፍ ድምጾችም በአንድነት ተጣምረው የመክፈቻ ፕሮግራሙን አስውበውታል። የተጠበቀውን ያክል የሜዳ ላይ ፉክክር ባንመለከትም ሜክሲኮ በደጋፊዎቿ ፊት 2-0 አሸንፋ ድግሷን አሳምራለች። እንዲህ ባለ ድባብ ጅማሮን ያደረገው 26ኛው የዓለም ዋንጫ ለቀጣይ 40 ቀናት የዓለማችንን ልዩ ትኩረት መሳቡን ይቀጥላል።